እንደሚመለስ እርግጠኛ ነበርኩኝ። ብሩኬ ወደ ቤቱ ተመልሷል። እንኳን ደስ አላችሁ እናንተ። ቅዱስና ሀይሚ ግን በጣም ያምራሉ። አያምሩም? የምር በቃ እህትና ወንድም ሲመስሉ የሆነ ወሬያቸው ምናምን ደስ ይላል። እና እንግዲህ ብሩኬ እንኳን ወደ ቤት በሰላም ተመለስክ። መጀመሪያ ግን ሀይሚን ማለት ነው። አረ በስመ አብ በደንብ ነው የተበቀለሽ። የምር በዚህ መልኩ መበቀሉ ደስ ብሎኛል። እኔ እንደውም ሴት ይዞ መጥቶ ያንጨረጭራታል ብዬ ነበረ። በእናትህ ሀይሚ ማንኪ ብሎሻል። መጀመሪያ ማንኪ አለሽና እንግዲህ ሀይሚ ይቅርታ ጠይቃ ቅዱስ ራሱ በጣም ነበር የደነገጠው አጣላዋቸው ብሎ ማለት ነው። ሀይሚም እንዲሁ በቃ ብሩኬ ጨከነብኝ ቤቱን ጥሎ ሊሄድ ነው ምናምን ብላ ትንሽ አንበጫብጫ ነበረ። እና እንግዲህ በዚህ መልኩ ቅዱስን ወደ ዩቲዩብ ዘጭ አርገው አምጥተውታል። እና ቅዱስ ደግሞ እንዴት ነው አዲስ ቸከስ ከፈለክ እናጣብሳለን። እሺ አዲስ ቸከስ ከፈለክ እናጣብሳለን። በራስ ዩቲዩብ ብትሰራ ደስ ይለናል። ምክንያቱም የሆነ ጨዋ ስርዓት ያለው ልጅ ነው የምር ለዩቲዩብ ይሆናልኝና ሼመኛ ነው ፈሪ ነው ምናምን። እና አንዲት ቼከስ ከፈለክ እናጣብሳለን። ከዩቲዩበር ሲንግል ሁና ሴት የምትሰራ ዩቲዩበር አለች እንዴ? ከሆነ ሰው ጋር ጣምራለሁ ሰሞኑ ጠብቅ። መቼም አይዲያ ከኛ ስለምትወስዱ ያው እኛ ካጣመረ እናንተ ትሰራላችሁ። በኮሜንት ደግሞ እንነግረዋለን። ከዛ ይሰራል ማለት ነው። ያ ነገሩ እንደ ሀሳብ ግን ማለት ነው ጋይስ ከአብሳላት ጋር ለምን አናጣብሰው? የምር እውነቴን እኮ ነው እንዴ። ልጁ ሲንግል ሆኖ ዩቲዩብ መስራት አቆመ። ሊንዳም ሌላ ጠበሰችበትና አብሳላትም ብሩኬን እየተበለከተች ስላስቸገረች እንደውም ከብሩኬ ራስ ወረድ እንድትል ከቅዱሴ ጋር ብናጣምራት እንደ ሀሳብ ጥሩ ነውና አብሳላትና ቅዱስ ይጣመሩ። አዎ እንዴ እንደዛ ካልሆነማ ከብሩክ ራስ እኮ አትወርድም። እንደ ጓደኛ ነውና አለች። አንፈልግሽም አሏት። አሁንም ልትተው አልቻለችም ብዬ አስባለሁ። እና ቅዱስን ብናጣብሳት እንደ ሀሳብ ጥሩ ይመስለኛል። ከዛ ውጭ ብሩኬ እንኳን ወደ ቤት በሰላም ተመለስክ። ሀይሚም ደስ ብሏታል ማለት ነው ስለተመለሰ። እና እንግዲህ ብያችኋለሁ ነገ የሀይሚ ጌም ስለሆነ ዛሬ ከት ይሆናል ድራማው ብያችኋለሁ። እንግዲህ ከቅዱስ ጋር ያለው በዚህ መልኩ ተጠናቋል። ሊጀምሩ የሚችሉት አዲስ ድራማ ከጌም በኋላ ነው። እና እኛ ምን ወደው እንግዲህ እንደዚህ ስለሆነ ነው። ምክንያቱም እችን 2 ቀን የሆነ አይዲያ ፈልገው ነው የሰሩትና በነ ሚፍታ ቤትም ነበረ ችን አጭር ድራማ ክሬት አድርገውብን ነበረ። በዚህ ድራማ እኔማ ቀጠቀጣችሁኝ፣ ሰደባችሁኝ። ኦ ማይ ጋድ ስመኝ አልተረፍሽም ሀቢብቲ። አጥረውን ያሰጡሽና ቡራ ወደ ቤቱ ተመለሰ። በቃ ከሀይሚ ጋር ተፋቀሩ፣ ፍቅረኛሞች ሆኑ፣ ተሳሳሙ፣ ተነፋፍቀው ነበረ ማለት ግንባሯ ላይ ማለት ነው። ቅዱስ በቅና ጭር ነው ያለው። ወይ ምስኪን እንደው ሀይሚና ብሩክ ለሲንግል አይሆኑም። የምሬ ነው። እዛ ጋር ፍፄ መከሩን የሚዋንሱት ሁሌ በቅናት እነሱ እሷ አጠገብ ሆኖ የሚሳሳሙት አንሶ ደግሞ ዛሬም እዚህ ሲንግል ሰውዬ ጋር ተሳሳሙበትና ቅዱስን ያው ካብሳላት ጋር እናጣብሰው ብያቸዋለሁ። ምክንያቱም እቺ ልጅ ብሩኬን አፈቀርኩ ስላለች እንግዲህ ያው ለሀይሚም ረፍት ነው። ይችን ብንተባበራቸው አብሳላትን ከቅዱሴ ጋር እናጣምራቸው። ከዛ ውጭ ግን ብሩኬ በዚህ መልኩ ድራማውን ማሳጠራችሁ ምናምን በጣም ደስ ብሎናል። አም ሃፒ ትላለ። አም ቬሪ ሃፒ የምር ደስ ብሎኛል በዚህ ጋር ድራማው ስላለቀ። ምክንያቱም ነገ ሀይሚ ጌም ስለሆነ ነገሮች ቢበላሹ ማይሆን ነገር ቢፈጠር እንደተጣሉ ቢመጡ ጥሩ አይመጣም። ጌሙ ይበላሽባቸዋልና በዚህ መልኩ ማጠናቀቃችሁ በጣም ደስ ይላል። እኔ ደግሞ ተንብሌሉን አይቼ ሩሱን አይቼ ወይኔ ብሩኬ ምን አካበደ እያልኩ ነበረ። ስንት ነገር እንዳሰብኩኝ ቤቱን ጥሎ ሊወጣ ነው፣ ልብሱን ይዞ ሊሄድ መጣ። መጀመሪያውን ሳይ እኔ ራሱ ብሩኬ ያደረገው እንዴ ልጅ አመረረ እንዴ ብዬ ነበረ። ምክንያቱም ትናንትና ያስታውቃለኝ እንደሚመለስ እንደሚገባ ሀይሚን ማናደድ ፈልጎ እንደሆነ ያስታውቅበታል። ቆየ ፈልጌ ነበረ ትንሽ ቀን ምናምን እያለ ነበረ። ስለዚህ እንደሚመለስ ግልጽ ነው። እዚህ ጋር ሊያበቃ እንደሚችል ግን እኔ በጣም የፈራሁት ከትናንት ወዲያ ነበረ። ትናንትና ከመጣ በኋላ ግን በቃ እንደሚመለስ እርግጠኛ እንደተረጋጋ በደንብ ያስታውቃለኝና የሆነ ሰው ይዞ ይሄዳል ምናምን ብዬ ነበር የፈራሁት። እና እንደዚህ አይነት ፍራንክ በጣም ጥሩ አይደለም፣ ይደብራል። የምር መደብር ሳይሆን የሆነ ቂም ቃር ይፈጥራል። በተለይ ካሁን በፊት የሆነ ንክኪ ያለው ሰው ጋር ሆናችሁ ምናምን ከዛ በኋላ እንደዚህ አይነት ፍራንክ ስታረጉ የሆነ ጥርጣሬ ይፈጠርበታል ያ ሰው ማለት ነው። ስለዚህ እንደዚህ ባታረጉ ጥሩ ነው ብዬ አስባለሁ፣ እንደ ሀሳብ ማለት ነው።
እንደዚህ አይነት ፍራንክ ይቅርባችሁ። ሌላ በርግጥ እንደዚህ ካልሆነ ችግር ነው እኮ ጋይስ ዩቲዩብ አሁን እነ ሩታና እና አብርሽን እንደምታዩዋቸው ነው። ይሄው በካፕል ሙድ መጡ። ካፕል ሙድ ሲያልቅባቸው ደግሞ ፍራንክ ጀምሮ ፍራንክ ሲያልቅባቸው አሁን ደግሞ የግሩፕ ስራ ይዘዋል ማለት ነው። በግሩፕ ሆነው እንዲሆነች እንትና እንዲሆነ እንትና እንዲያረግን እንደዚህ እያሉ እየሰሩ ነው። እስካሁን ድረስ ዩቲዩብን አብርሽ ቀጥ አርጎ ይዞታል። ቀጥ አርጎ ያዘው ደግሞ እንግዲህ እንደዚህ የተለያየ ድራማዎችን እየፈጣጠረ ነው። እንግዲህ ህይወቱ የእውነት ተለያይቷል አልተለያዩም እንግዲህ እሱን እግዚአብሔር ነው የሚያውቀው። ግን እኔ ተለያይቷል ብዬ አላምንም። አሁንም አብረ ሆኖ ነው የሚጫወቱብን ብዬ ነው የማስበው ና ብዙ ነገር ይፈጥራል፣ ክፍተት ይፈጥራል። ህይወታችሁ ላይ የሆነ ነገር ሊፈጥር ይችላል። ስለዚህ ግን የግሩፕ ድራማ ስትሰሩ አሪፍ ነው፣ በቂ ናቸው። እነሱ አሁን በጣም ብዙ ናቸው። በሩታ ብዙ ጀሌዎች አሉ፣ በአብርሽ ብዙ ጀሌዎች አሉ። አሁን እነ ብሩክም እየተሰባሰቡ ነው። በሀይሚ አለ፣ በብሩክ አለ። አሁን የሀይሚ ሴት ባይሆኑም ወንዶች አሉ። የሩታም እኮ ሴት ጓደኛ የላትም ታውቃላችሁ። ወንዶች ናቸው አብረዋት የሚደግፏት፣ አብርሽ እንዲያርጓት ምናምን እያሉ ከጎንሽ ነን እያሉ የሚያበረታቷት ወንዶች ናቸው እንጂ ሴቶች የሉም። በሀይሚም ሳይድ አንዳንድ ሰዎች አሉ። በብሩክ ሳይድ አሁን ብሩክ እንትና ማነው ፍጽ ያለ ቤኪ ያለ እነዚህ አሁን ዩቲዩብ ላይ የሚያመጣቸው አዳዲስ የሚከፍትላቸው ልጆች እነዚህ አሉ። በሀይሚ ሳይድም ደግሞ አሉ የሚፍታህ አለ፣ ይሄ ቅዱስ ያለ ደግሞ የሆነ ልጅ አለ ጸይም ልጅ እነሱ አሉና በግሩፕ ነው አዲስ የሆነ ጥሩ ድራማ ቢጀምሩ ነው የሚሻል እንጂ እንደዚህ ፍራንክ ምናምን አይሆኑም። በተለይ ካለፈ የሆነ ንክኪ ያላችሁ ሰው ጋር ሆናችሁ ለማናደድ መሞከር ይሄ በጣም ከባድ ነገር ነው እና ብዙ ቃርና ልዩነት ይፈጥራል። እኔም አላማረኝም ነበር ያ ፍራንክ፣ ግን እሷ ብድሯን መልሳለች። ብሩኬም አሁን ወዲያው እዛው ላይ መልሶላታል ማለት ነው። ከዚህ በኋላ ግን ብድር መመላለስ ምናምን የለም። ነገ ደግሞ ሀይሚ እንግዲህ ኮንግራ ብዬሻለሁ። ነገ የሀይሚ ጌም ነው፣ ሁላችሁም እንዳትቀሩት እያለች ነበረ እየተናገረች ነበር። እና እኔ እንደሚመለስ ዛሬ እኮ ነግሬያቸዋለሁ። ብሩኬ ወደ ቤቱ እንደሚመለስ ትናንትና ተረጋግቷል፣ በደንብ ያስታውቃል። እና አሪፍ ነው። ምክንያቱም ቅዱስ ራሱ በጣም ነበር የደነገጠው። ግን ሀይሚና ቅዱስ አራት መቹኛላችሁ አይመችም? አያምርም? የምር ያምራሉ። ጨዋታቸው ምናምን የሆነ ታናሽና ታላቅ ነው የሚመስሉት። እና እንደ ሀሳብ ቅዱስን ከአብሳላት ጋር ብናጣብሰው ጥሩ ነው። የምር እንተባበራቸው። አዎ እንተባበራቸው። መቼስ ማጋባት እኮ ነው እኛ ስራችን። እኛማ እናገባም፣ ግን ሰዎችን ማጋባት ማጣመር ያው ስራችን ስለሆነ እናጣምራለን ስራ አንፈታም። እና እኔ ወዶች፣ እኔ ማሮች፣ እኔ ፍቅሮች ይህን ያክል ካወራችሁ አይበቃችሁም ወይ? ይበቃናል በሉና ደህና ደሩ። ነገ በሌላ ቪዲዮ እንገናኝ። ባይ ባይ።